እስቲ አንድ ወንድማችን ሳሚ ገብቷል እዚህ ጋር ሞቲቬሽናል ሳሚ ቤሊ አትላክ ቤሊ አትላክ በቃ በእውቀት ስለማታወራ ቤሊ አትላክ ሳሚዬ እንዴት ነህ የምትፈልገውን ጥያቄ ጠይቅ ልንመልስልህ ዝግጁ ነን ከኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ወጣህ የሚል ርዕስ ነው እና የምትፈልገውን ጥያቄ ጠይቅ እሺ ሳሚዬ እናወራለን እኔ ደሜን ሀይለ ማለት ነው የመጣሁት መጀመሪያ ቲንክ እኔም ለነገሩ እኔም እዛ ነበርኩኝ እና ሪሌት አደርጋለሁ ላይክ ያው ዳይሬክሽናችን ሁለት የተለያየ ሆኖ ነው እና ግን ደሜ ሁሉ ሰላም እኔ ጋር መሽቷል ልተኛ አንድ 15 ደቂቃ ስላለኝ ለዝም ብዬ አይቻችሁ አይ ብዬ ወደሚል ወጣ ነው ግን በዛም ሴም ታይም ደግሞ ብዙ ጊዜ የሚያነሱት ነገር አለ ከዕጣኑ ጋር የቅዱሳን ጸሎት ከዕጣኑ ጋር ወደ ሰማይ ይሄዳል ይላል እና በቃ ለዛ ነው ቤተክርስቲያን ዕጣን የሚታጠነው ይባላል። ብዙ ምሳሌዎች አሉ ብዙ ምሳሌዎች አሉ ቤተክርስቲያን የምታደርጋቸው እና እኔ 5 አዕማደ ምስጢር 7 ምስጢራተ ቅዱሳን ተምሬዋለሁኝ ትንሽ ቢቆይም ለራሴ ስለማይ እንትን ስላልኩኝ እና ግን ምንድነው ሰው በህይወት እያለ የምልጃ ነገር ያቆመበት ጊዜ ነው እና እነዚህ 12ቱ የሚለው ራሱ ራእይ ላይ እዚህ በዚህ ልክ በመጽአት ጊዜ የሆነ 1000 ነው የሆነ ዓመት እዚህ ይኖራል እንደዛ ብሎ የሚያስቡት እንትን የተባለ ነው እንጂ እነዚህ 12ቱ የሚባሉት እውነት ይሁን ለዘላለም ሊፈርዱ አይደለም ሊፈርዳሉ የሚለው በዚህ ምድር ላይ ለሚኖሩት እዚህ ምድር ላይ ለሚኖረው ጊዜ ነው ብዬ ነው የማስበው። ፐርሰናል የተማርኩትም እንደዛ ነው። ሌላው ደግሞ ምንድነው እንደፈለግን እየጎተትን ማምጣት አንችልም። መጽሐፍ ቅዱስን ነገር ለምሳሌ ጽዮንን ማርያም እንላለን ዋይ ከየት መጣ እሱን ኮሽን ማድረግ አለብን። እኔ 4 ዓመት ነው ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ስለዚህ 4 ዓመት ወይ ቁጭ ብዬ እውቀት ከማጣት የተነሳ እንዳጠፋ ማለት ነው እና ታሚሻ ጥያቄ ነው ምንድነው ግራ ገባኝ። አይ ነው ግን አንድ ነገር እዚህ ጋር ግልጽ እንድታደርግልን ራእይን እዛ ላይ ከዛ ወስደው ዕጣን ያጥናሉ የሚለውን ከየት እንዳመጣ አላውቅም። ዕጣን ከብሉይ ኪዳን ትንቢተ ሚልክያስ ላይም ተቀምጧል። ግን ከዛ ወስደው እንደዚህ ይላሉ የሚለውን ከየት መጽሐፍ ነው? የብርሃኑ ጎበና መጽሐፍ አምደ ሃይማኖት ላይ ገብተህ ብታይ ታገኘዋለህ። ለኪ መናፍቃን ምላሽ የሚላል ከጀርባው መጨረሻ ላይ እዛ ላይ መናፍቃን ምላሽ የሚለው ላይ ታቦት ምንድነው ለምንድነው ምስል የምንሰግደው የሚለው ሙሴ በበረሃ እንደዚህ ያደረገ እባብን ሰቀለ ምናምን እና ኦርቶዶክስ ምላሽ እዛ ላይ ታየዋለህ። ዕጣንን ከዛ ነው የተወሰደው ከራእይ ነው የተወሰደው። ይልማም ደግሞ ዘምሮታል ነው ማን ዘመረው አይደለም። ይሄ ትምህርት ዕጣን ከጥንት ጀምሮ ከብሉይ ኪዳን ወደ ክርስትናም የተላለፈ እንትን ነው። ሚልክያስ 1:11 ብትል እስከ ዓለም ፍጻሜ ድረስ ዕጣንና ንጹህ ቁርባን ያቀርቡልኛል ይላል በትንቢት ራሱ። በግልጽ መስዋዕት ያቀርባሉ ይላል እና ከየት ነው ያገኘው? እሱኛው መልስ የመጣው ከየት መሰለህ? በአዲስ ኪዳን ጊዜ ኦርቶዶክስ ሁሉ ነገሯ የብሉይ ኪዳን ነው ብለው ለሚናገሩ ሰዎች አይ በአዲስ ኪዳንም አለ ብሎ ለማሳመኛ ይመጣ ነው። እሱ ገባ በአዲስ ኪዳን አለ። ብዙ ጊዜ ሰዎችም የሞግቱት ኦርቶዶክስን በምንድን ነው እንትን ነው ላይ ሁሉ እንትን ነው ላይ በአዲስ ኪዳን ምንም ነገር የለም የብሉይ ኪዳን ነው ይላሉ እና ኢቨን ታቦት የሚባለው ነገር እኮ ቢያነስ ዋናው ጽላቱም ራሱ የድሮ አሁን ስለ ዕጣኑ ነው የጠየቅኩህና ሚልክያስ 1:11 አውጣልኝ እስኪ። እኔ ላወጣ አይደለም የገባሁት ነገርኩህ እኮ ሚልክያስ ላይ በትንቢት ተቀምጧል። ምኑ ጋር ያልገባህ ላይ ብሉይ ኪዳን እኮ መኖሩ ይታወቃል እኮ እሱ እኮ ሁሉም ያምናል። ገባ ግን ብሉይ ኪዳን አይደለም ሚልክያስ 1:11 ብሉይ ኪዳን ላይ ስላለ መጽሐፍ ውስጥ ስለ ብሉይ ኪዳን ነው ማለት አይደለም እና የብሉይ ኪዳን ዘመን አልነበረም እሱ ስለ ብሉይ ኪዳን አይደለም። አንብባ ሳታነበው እንትናት ይቅርታ እንደዚህ ስለምናገር መጀመሪያ ብታነበውና አውዱን ወይም ስለምን የሚናገረው አይተህ ብትከራከረኝ አይሻልም? አንድ መጽሐፍ ብሉይ ኪዳን ላይ አለ ማለት ትንቢት አይደለም ማለት አይደለም። ለምሳሌ ድንግል ትወልዳለች የሚለው መጽሐፍ ብሉይ ኪዳን ላይ ነው አይደል? ተፈጻሚው ግን በአዲስ ኪዳን ነው።
እና ክፍሉን ሳታነባው አትከራከር። ይቅርታ አድርግልኝ። አልተከራከርኩም ወንድሜ፣ ሶሪ። እሺ ለዛም አይደለም ግን ይሄ ነገር አዲስ ኪዳን ላይ ችግር የለም። በቃ ዕጣኑን እንተውና ሀሳብን ጨርስ። በቃ አመሰግናለሁ እኮ። አይ በዛው ግልጽ እንዲሆን ለአንተ ማለት የአዲስ ኪዳን ስርዓት አይደለም ብሎ ለሚከራከረዋት ቤተክርስቲያኗ እኮ የምትሰጠው መልስ እኮ ነው። ቆይ ብራዘር፣ ይቅርታ ብራዘር፣ አሁን አንተ ኦርቶዶክስ ነህ፣ ግን ቶፒካችን አይተኸዋል። ኦርቶዶክስ ቤት ነው ያለው፣ እዚሁ ነው የምታመልከው። ኦርቶዶክስ አይደለም። ያው ወጣሃል። ለምን ወጣ? ለምን ወጣ? ከነገረ ክርስቶስ ከነገረ ስላሴ ትምህርት ያጣው ነገር አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነገረ ድህነት ውስጥ ያጣሁት ነገር ነው ሳይሆን እኮ ለምን ወጣ? አሁን ቶፒኩ ጋር እንሂድ። የለም እስካሁን ያው ደሜ አክብሮም ስላስገባኝ ያው በፍቅር ተቀብለን እያወራን ነበረ። ምን አጣ? በነገረ ክርስቶስ በነገረ ድህነት ዙሪያ ይልቁንም ደግሞ በቅድስት ስላሴ ዓለምን በፈጣር በቅድስት ስላሴ ዙሪያ ምን አጣ? ምን አጣ ሳይሆን ጌን ያደረኩትን ነገር ነው። እሱ ደግሞ ያጣሁት ነገር የለም እኮ። ለምን ወጣ ማለቴ ነው። ከላይ ጀምረህ ቆይ፣ ለምን ወጣ? አሁን ከላይ ካልጀመርክልኝ በእነዚህ ምክንያቶች ብሎ ከታች ሌሎች ምክንያቶች ሊኖሩ ይችላሉ። መጀመሪያ ያለብን ከላይ ስለሆነ ግን ከነገረ አምላክ ከነገረ ክርስቶስ ከነገረ ድህነት ዙሪያ ተነስተ ከዚህ ነገር ያጣሁት ነገር ስላለ ወጣሁ በለን። ሌሎች ምክንያቶች ሊኖሩ ይችላሉ። እነሱ ቀጣይ ናቸው። አሁን ቀጥል። አገኘኸኝ? እንደ ቶፒኩ መሄድ ስላለብን ነው። እሺ እኮ ልመልስልህ፣ በአጭሩ ልመልስልህ። እዛ ያጣሁት ነገር ኖሮ ሳይሆን እዛ ያጣሁት ነገር የለም። ነገር ግን እርግጠኛ ካለመሆን ወደ መሆን የመጣሁበት ነው አንደኛ። ሁለተኛ ነገር ደግሞ እንጂ ኦርቶዶክስ ምንም እንከን ኖሯት አይደለም እንትን ያልኩት። ገብቷል? ግን ምንድን ነው ያጣሁት ነገር ሳይሆን እዛ የነበረው አሁን ጌን ያደረኩት ነገር አለ። ምንድን ነው ጌን ያደረኩት? ምንድን ነው እርግጠኛ ካለመሆን እርግጠኛ ወደ መሆን የመጣሁበት ጊዜ ነው እንጂ ከኦርቶዶክስ ጋር ምንም እንከን ኖሯትም አይደለም። ግን መዳኔን እርግጠኛ ካለመሆን ወደ መሆን አንደኛ። ሁለተኛ ነገር ደግሞ የመዳኑን ፕሮሰስ እያጠራህልን ሂድ። ኦርቶዶክስ ወንድማችን እርግጠኛ የሚሆን ከኦርቶዶክስ ወጣ ሁሉ እርግጠኛ ነው። በነገራችን ላይ እስላምን ቢሆን ጆባን ቢሆን ዋና ከኦርቶዶክስ መውጣቱ ነው። ሁሉም ሃይማኖት ከኦርቶዶክስ ቆጣ እርግጠኛ ነው መዳኑ። ግን አንድ ነገር ልጠይቅህ። የመጽሐፍ ቅዱስ ዓላማ ኢየሱስ ክርስቶስን እንድንመስል ነው አይደለ? ቅዱስ ነኝና ቅዱሳን ሁኑ በሕይወታችሁ አይደለም የሚለው። ጀነት ነው ለኔ መጀመሪያው። አይ የሰው ልጅ ዓላማ ኢየሱስ ክርስቶስን የመምሰል ነው። ቅዱስ ነኝና በሕይወታችሁ ሁሉ ቅዱሳን ሁኑ ነው የሚለው ሐዋርያ ጳውሎስም እኔ ኢየሱስ ክርስቶስን እንደመሰልኩ እኔ የምሰሉ ነው አለ የሚለው። አዎ ግን እኔ ዓላማዬ ዋናው መዳን እሱ እኮ እቺ መልስልኛ። የመጽሐፍ ቅዱስ ዓላማ ይሄ ነው እኮ ለአንተ እኮ that's fine። ለእኔ ግን ኢየሱስ ክርስቶስን ምን ያህል የመሰልከው? ወጣ ከኦርቶዶክስ አሁን ፕሮቴስታንት ጋር ሆነ ኢየሱስ ክርስቶስን ምን ያህል የመሰልከው? እስቲ እሱን ንገረን። በአቅሜ ፕሮቴስታንት ጋር ስለሆንኩ አይደለም ክርስቶስን የምመስለው። ባይዘዌ that's not even the point እኮ ባይዘዌ እኔ ፕሮቴስታንትም አይደለሁም። እሺ ኢየሱስ ክርስቶስን ምን ያህል የመሰልከው? በህይወት ኢየሱስ ክርስቶስን ምን ያህል የመሰልከው? እለት ከአባቴ ጋር እለት ለመምሰል ኤቭሪ ሲንግል ዴይ እጥራለሁ። በራሴ እንደ አቅሜ እኮ ነው። በቃ በራሴ በትንሽ በራሴ እጥራለሁ። ነገር ግን መድኃኒት ግን 1 ቢሊዮን% እርግጠኛ ነኝ። የሆነ ፕሮሰስ ውስጥ ገብቼ አይደለም ምንድነው በቅጽበት ጌታዬ መድኃኒቴ ኢየሱስ ክርስቶስን ባመንኩበት በዛች ቅጽበት 1 ቢሊዮን% መድኃኒት እርግጠኛ ነኝ። ከዛ በኋላ የሚደረጉ ነገሮች ችግሩ ምን እንደሆነ ታውቃለህ? ገና ነበረ ግን ከድህነት ወጥተሃል አሁን እና በድህነት ደግሞ እርግጠኛ ነህ። የሚያሳዝነው ነገር ይሄ ነው። ለምን ሰይጣን ምንድን ነው የሚያደርገው? ልክ ከቤተክርስቲያን ያወጣና እርግጠኝነትን ይሰጣል። የሆነ ተራራ ፊት ለፊት ያቆምና በቃ እርግጠኛ ነው። ሁሉም እምነት ጋር ጆባን ብታይ ኦሊጂሰስን ብታይ ሁሉም እርግጠኛ ናቸው ለመዳናቸው። እርግጠኛ ሆነ እንድትመላለስ ሳይሆን ህይወትን ድነትን እንድትፈጽም ነው የተጠራከው። ቅዱስ ነኝና ቅዱሳን ሁኑ በህይወታችሁ ሁሉ
እንጂ እኔ ቅዱስ ነኝ እኔ ድኛለሁ። ሐዋርያው ጳውሎስ ከኃጢአተኛ ዋና እኔ ነበርኩ እያለ ነበር ሲናገር የነበረው። ይሄ ራሱ ትዕቢት ነው። እስቲ ቀጥሉ ሌሎቻችሁ። ይቅርታ አድርግልኝ። እንዴት አደራችሁ? ስፔር እንዴት አደራችሁ? ደህና አደሩልኝ። እሺ ዲስከስ ያደርጋለሁ ግን ደሜ ወንድማችን በጣም ትምህርት ደስ ብሎ ስለገረመኝ ነው። እኔ አንድ ጥያቄ ልጠይቅልህ። አሁን የተናገርከው አንድ ጥያቄ ልጠይቅህ። እኔ ለጥያቄ ሁላችሁ ይቅርታ አድርጉልኝና እውነት እኔ ስለማከብራችሁ ነው። አይ ኖ ኖርማል ጥያቄ ነው ስላልገባኝ ነው። መውረድም እችላለሁ ግን ጴንጤ አይደለሁም አልክ። ምንድን ነው የሆንከው? ከኦርቶዶክስ ወጥ ዲኖሚኔሽን የለኝም ለማለት ፈልጌ ነው። እሺ ነን ዲኖሚኔሽን ነው የሆንከው? አብሶሉትሊ ነን ዲኖሚኔሽን ነው የሆንከው? ኦኬ በጣም ጥሩ። በመጽሐፍ ቅዱስ በእግዚአብሔር ቃል ታምናለህ? ኦፍኮርስ በጣም በደንብ ታምናለህ አይደለ? ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ እንደተጻፈ እንዲሁ እናነባለን እንዲሁ እንናገራለን ይላል። መጽሐፍ ቅዱስ ብጠይቅህ እንደተጻፈ ትነግረኛለህ ወይስ እንደራስህ ትተረጉመዋል? እንግዲህ መጽሐፍ ቅዱስ እንደተጻፈ የሚታይበት ነገር አለ። እንደገና ደግሞ መንፈስ ቅዱስ ነው። እኔ ብዙ ጊዜ የኔን ነው የምነግራችሁ። እሺ መጽሐፍ ቅዱስ ሊተራል ሚኒንግ አለው። እዛው ላይ በአንድ ጊዜ እዛው ላይ አለ ሚኒንጉ አለ። ይሄ የተጻፈው እንደዚህ ነው የሚለው የሚባል አለ። እዚህ ነው ማንም ሰው ገልጦ የሚያነበው ነገር አለ። እንደገና ግን የኔ ደግሞ ነው እምላችሁ። ኢቭን መጽሐፍ ቅዱስን ከማንበብ በፊት የቃልን መንፈስ አስረዳኝ ብዬ መንፈስ ቅዱስን እጠይቃለሁ። ከዛ በኋላ መንፈስ ቅዱስ እራሱ ማለት ነው ምን ብሎ ሊናገረን እንደፈቀደ እግዚአብሔር ራሱ ኮሚኒኬት ያደርገናል። የሚገርማችሁ ነገር ግን እኛ ልባችንን ከፍተን ሆሊ ስፒሪት እሺ በቃ ገባን፣ ነገርከን። እንግዲህ አሁን ሶስት የመዳን ጥቅሶች እነግርሃለሁ። አሁን ድኛለሁ ስላልክ ነው ማለት ነው። ሶስት የመዳን ጥቅሶች ውስጥ አልገባም። ይቅርታ አድርጉልኝ። በእውነት ነው የምለው። ይቅርታ ለምሰሉት መዳኔን እርግጠኛ ነኝ ብለህ የለ እንዴ? የወሎት አቤት መዳኔን እርግጠኛ ሆኛለሁ። እርግጠኛ ካለመሆን እርግጠኛ ወደ መሆን መጥቻለሁ ብለሃል አይደል? አሁን እሱ እኮ ሌላ ጊዜ ነው ስጄ እንነጋገራለን። ሲምፕል የስ ኦር ኖ ጥያቄ ነው። የስ በደንብ የስ እርግጠኛ ይወሎት ዳንኮ የምጠይቀው ጥያቄ ዲቤት እኔም አልወድም። አሁን ጥያቄ ጠይቃለሁ። የስ ኦር ኖ ካልሰሙኝ ምን ማድረግ አልችልም። እኔ መድኃኒት እርግጠኛ ሆናለሁ ያሉኝ አዎኛለሁ። እሱም ደግሞ መጽሐፍ ቅዱስ ላይ እኮ እሱን እናረጋግጣለና እሱን እንጠይቅ ለማረጋገጥ። ለእኔ ከተረጋገጠልኝ እኮ በቃ እሱ ነው ዋናው እኮ። ይቅርታ አድርጉልኛል እና እንደው መጽሐፍ ቅዱስ አይልማ ዲስሪስፔክት እንዳይሆንብኝ ብዬ በምን አረጋገጥከው? መጽሐፍ ቅዱስ እኮ አረጋገጠልን። ሌላ ጊዜ እንነጋገራለን። እኔ ጋር 12:40 ነው ዋን የሚሆን እና እኔ ጋር ደግሞ 12:40 ኤግዛክትሊ ዊ አር ኢን ዘ ሴም ታይም ዞን። በቃ ስለዚህ እኔ ደግሞ እኔ እኮ ሰላም ላይ ነው የመጣሁት ማይ ብራዘር። ሌላ ጊዜ መተን እውነት ነው የምሎት። እኔም ሌላ ጊዜ መጥቼ የራሴን የማውቀውን እኔ 4 ዓመት ነው የፈጀብኝ ብራዘር ላችሁ። አንዳንድ ሰዎች የሆነ ፓምፕሌት የተሰጥቷቸው ይመስላል። በቃሉ እንድናርፍ ባለች ጊዜ ከእንቅልፍ ላይ ወሰድ አድርገህ ቃሉ ስለሚያሳርፍ የሚሰማኝ ቢኖር በእርጋታ ይቀመጣል ከመከራ ስጋት የሚያርፋል ስለሚል መጽሐፍ ቅዱስ በቃሉ እንድናርፍ ከረፍት ላይ ደግሞ ቃሉን እረፍት አድርገህ እረፍትም የእግዚአብሔር ቃል መብል ነው መጠጥ ነው ብለን ነው እንድንወያይ ነው። አልተጨቃጨቅን። ክፉ ቃል ማንም እንትን ያለ የለም። እዚህ ጋር ኦርቶዶክስ ጋር ድህነት እንደሌለ አድርገህ በቃ እኔ እርግጠኛ ነኝ ካለመዳን ወደ መዳን መጥቻለሁ ካልክ ኦርቶዶክስ ጋር ድህነት እንደዛ አላልኩትም። ሰማኝ ይሄ ትክክል አይደለም ያላልኩትም። ካለመዳን ወደ መዳን መጣሁ አላልንም ያልኩት። እርግጠኛ ካለመሆን ወደ እርግጠኛ የሆንኩበት ነው ያልኩት። ካለመዳን እንዴት ነው? ኦርቶዶክስ ውስጥ ያለ ሰው አልዳንም እንዴ?
እንዴት ነው የምትለው? አዩ ሲሪየስ? ኦርቶዶክስ ውስጥ እኮ በፕሮፌስ እርግጠኛ አይደላችሁም እያልከን ነው እኮ። አሁንም እኮ እናንተ ኦርቶዶክሳውያን እርግጠኛ አይደላችሁም። እኔ ወጣሁበት ቦታ ነው ለማንኛውም ደህና አላልኩም። እኔ ኦርቶዶክስ ውስጥ ያለ ሰው ሌላ ጊዜ ኖርህ አታስጨርስም። ሰው በቃ ሰው አታስጨርስም። በቃ ሌላ ጊዜ እንወያያለን። ዲያቆንዬ እንኳን ደህና መጡ። ሳሚ ደሚያችን እንዴት አለ ወንዴ? ዲያቆንዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ነው ወይ? ሁሉ መልካም፣ ሁሉ ሰላም ነው፣ ሁሉ ሰላም ነው። ሳሚሻ እንዴት ነህ? ሰላም ነው አለ ቅድም እየሰማሁ ነበርና እኔ ነን ዲኖሚኔሽን ነኝ አልካቸው ለዲያቆን። እሺ እዚህኛ ቤተ እምነት ውስጥ እንዳትገባ ምንድነው የሚከለክለኝ ነገር? ይሄ ነው የምትለው ነገር አለ? አሁን እኔ ያደግኩበት እኮ ነው። ቴንኪው። አሁንም አድርጌበታል። ኦርቶዶክስ ማለት ነው አይደል? እኔም እኮ ኦርቶዶክስ አድርጌበት ወጥቼ አሁን እንደገና ተመልሻለሁ። ሶዛ ባይዘወይ ከአቡነ ማትያስ እንትን ተሸልሜያለሁ። ባይዘወይ እንደ ብዙ አልናገርም እንጂ መስቀል ሸልመውኛል። እኔ ይገባኛል። እኔ አንተን ሳውቅህ እኮ 1 ወር 2 ወር አይደለም ታውቃለህ። ፊገራቲቭ የሆንኩትን ገባህ አይደለ? እኔ ከዚህ ቤተ እምነት ተመልሼ ስቀላቀል በእውቀት ነው የገባሁት። ገባ? በሌላ በስሜት አይደለም ወይ ደግሞ የሆነ ሰምቲንግ ነገር ፈልጌ አይደለም፣ በእውቀት ነው የገባሁት። አሁን አንተ እዚህ ቤተክርስቲያን ያደግክበት ቤተክርስቲያን ላይ እንዳትገባ የሚከለክል ነገር ምንድን ነው ሳሚ? የሚከለክል ነገር አሁን ሌላ ጊዜ እንመጣለን። እሺ ኦልሞስት ዋኔም ነው እንጂ ደስ ይለኛል። ትናንትና አውርተን የለን እናንተም ችግር አለ። በቃ አስብበትና በእውነት እያነበብክ እንዳልኩ ደግሞ መድኃኒተ ጽድቅን ፒዲኤፍ አለ፣ አውርደው አንብብ። ስፔሻሊ ስለ ድህነት የሚያወራበት ክፍል አለ፣ ስለ ቁርባን የሚያወራበት፣ ስለ ጥምቀት የሚያወራበት ክፍል አለ። እሱን ነገር ኢንቫይት አደርጋለሁ እንድታነብ። የእውነቴን ነው ብለሽ አባ። ከዛ በኋላ ሳትሄድን እንዴት ሸለሙ ላላችሁት አቡነ ማትያስ የሰለሙ ሄደን ቪዚት ስላደረኳቸው ነው እንጂ ሌላ ነገር ከልጆቼ ጋር ሄጄ ተባረኬባቸው ለማለት ነው። ኮመንት የምጽፉት ልጆች ኦርቶዶክስ እያለሁ ለማለት ነው። እሺ የሸለሙ ማለት ሌላ እንዳታረጉት። ኮመንት ላይ ዲስትራክት የምታደርጉ የምትሳደቡ ልጆች እኔ ብሎክ ነው የማደርገው። ገጹ ነው የማወራቸው፣ ብሎክ ነው የማደርጋቸው። ገባችሁ አለ? እኔ ማንኛውም ሰው በፍቅር ወደዚህ ቤተ እምነት እንዲቀላቀሉ የምፈልገው። አንተ ስለተሳደብክ የሆነ እግዚአብሔርን ወክላል አልለ ወይ ደግሞ ቤተክርስቲያንን ተወክላል አልለ። አንተ የቤተክርስቲያኒቱ አማኝ አይደለም፣ መናፍቅ ነህ የምትሳደብ ሰው ማለት። እዚህ ቤት መሳደብ አይቻልም። ሁላችሁም አይቻልም ያለችው አሉ። አይቻልም ደሜ ይኸውልህ፣ አሁን አንድ ያልከውን ነገር ላይ አንድ ነገር ልበል። ባይዘወይ ሰዎችን ወደ ኦርቶዶክስ ከማምጣት ሰዎችን ወደ ድህነት አምጣቸው። በዛው ደግሞ ኦርቶዶክስ ይሆናሉ። ሌላ ፊገራቲቭ ነገር እንትናት ማለት እኔ ወደ ኦርቶዶክስ አለ ሰዎችን ማመጣው ኦርቶዶክስ ስማኛ፣ ኦርቶዶክስ ቤተክርስቲያን አሁን ለምሳሌ ሰው ወደ ፔንቴ መጣ ሲባል ወደ ፔንቴ አለ የሚመጣው። ለምሳሌ ምሳሌ የምልህ ክርስቶስ አለ ስለሚባል ወደዛ የሚመጣው ገባ። ነገር ግን እውነተኛ ክርስቶስ ያው የሆነ እንደ ስሙ እንደ ስልጣኑ እንደ ግብሩ የምታከብረው ቤተክርስቲያን ኦርቶዶክስ ስለሆነች ወደ ኦርቶዶክስ ና ስለ በተዘዋዋሪ ወደ ክርስቶስ ና እያልኩ ነው እንጂ ወደ አንድ ተቋም እየጠራው አይደለም። እሺ እኔ ወደ ክርስቶስ ና እያልኩ ነው። ለዛ ወደዚህ ግን ስትመጣ ምን እንዳገኘው ታውቃለህ? ሳሚሻ የራበኝን መንፈሳዊ አባት አገኘው። የሚገርም መንፈሳዊ አባት፣ የሚገርም የንስሐ አባት፣ የሚገርም አንተ እጄ ላይ እጃቸውን ጭንቅላቴ ላይ ጫን ነስ ያደረጉ እንዴት ደስ እንዳለኝ በቃ ረስረስ ያሉት። እንኳን ደስ ያለ የኔ ወንድም፣ በእውነት ደስ ብሎኛል። አንተ ፔንቴ ውስጥ የለም የሚወጋ የሚያባርር የሚመታ እግርን የሚሰብር በቃ ጌታ አለ። እኔ የማየው ጌታ ነው ምናምን ትላለህ። እዛ ፔንቴ ውስጥ ሆነ ማለት ትላለህ። አየህ ጌታ ነው የማየው ትላለህ። ግን ሰው
በዚህ ይወጋል፣ በዛ ይወጋል። በቃ እንድታድግ አይፈልግ፣ ትልቅ ደረጃ እንድደርስ አይፈልግ። 3 ሰዓት እና ወደዚህ ምቀኝነት ወደሌለበት ያንተ ትልቅ መሆን ደስ ወደሚሰኝበት ቦታ ስትመጣ መንፈሳዊ ነገርም ይጨምራል፣ ስጋዊ ነገርም ይጨምራል። ሳምዬ በደንብ ነው የምናወራው። አባቴ በደንብ አንተ አካባቢ አለ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን አለ አንተ አካባቢ? ቤተክርስቲያን ምን የመሰለ ነው? ስላሴ አለ፣ መድኃኒዓለም አለ፣ ሴማ አለ። አንድ ቀን እዛ ስፔስ በቪዲዮ አሳየን። ሳሚ ዘማሪ ልማ ከዘማሪ በጣም ስለምወድ መዝሙር ትኖቼ ናቸው ባይዘ በሙሉ በቃ ማለት አዲስ አበባ ሲሄድ ደግሞ ከኪነ ጥበብ ወልደ ቂርቆስ ጋር እሱን ሳላገኝ አልመጣም። ባይዘ የምወዳቸው ዘማሪዎች አሉ። አንድ ቀን አሳያለሁ የአልበም ማዕት። ለምንድን ነው ለእንትን አይደለም ላይ በጣም ስለምወዳቸው ነው። ምክንያቱም በብዙ ነገራቸው እነ ምንዳይ ብትል እነ ቀሲስ እነ ማነው ኪነ ጥበብ ወልደ ቂርቆስ ብትል ሞር ማይ ፌቨሪት የእሱን ነገር እንባይ ነው የሚያወጣው። በጣም መወዳቸው እንዴ እኮ ባይዘወይ ከአጥንት ጋር ነው እኮ እንትን የምትለው ቤተክርስቲያኑ። ለምን ታሳድጋለች፣ በስርዓት ታሳድጋለች፣ በብዙ ነገር ታድጋለች። ሳሚዬ ቀጥልሽ ዲያቆን። አሁን ደህና ደርልኝ ለደም ሰዓት 12:45 ነው። የት ነው ያለኸው? የት ስቴት ነው ያለኸው? ሚኒያፖሊስ ነው ያለሁት ከእነ ከይልማ ጋር። ኦኬ አንድ ቦታ ልላክህና እሺ፣ አንድ ሰው አግኝ። ቀሲስ ስንታየውን አግኝ እስቲ። ስላሴ አባቴ ናቸው። ቀሲስ ስንታየው ባይዘው ታዲያ እንዴት ነው ነን ዲናሚኔሽን ነው? ኖ አሁን ንስሐ አባቴ ነበሩ ልበል የዛሬ 4 ዓመት ያ ቀሲስ ስንታየው የኔ አባት ናቸው እኮ ባይዘው። ግን ሌላ ነገር አሁን ፐርሰናል ነገር ውስጥ አንገባም። ግን ምንድነው በቃ እኔ ሚኒሶታ ስመጣ አገኘሃለሁ። በቃ እንገናኛለን። ደስ ይላል። ኦኬ የቀሲስ ስንታየው ባለቤት እንደውም የኔ አክስቴ ነች። እሺ በዛውም ሳሚዬ አየህ ኦርቶዶክሳዊ ስትሆን ተቋም ውስጥ ብቻ ነው የምትገባው። አየህ ተቋም ውስጥ ብቻ ነው የምትገባው፣ ብልት ውስጥ ነው የምትገባው። ሰርዳ ብልት እዚህ ብልት ውስጥ ስትገባ ደግሞ ጀስት ፍቅር ታገኛለህ፣ ሰላም ታገኛለህ። አውቀዋለሁ፣ በጌታ አውቀዋለሁ። ደሜ አሜዚንግ ሰው እኮ ናቸው። አንድ ኦርቶዶክስ አሜዚንግ ህዝብ መሰለህ እንዴ? እኔ አሁን ከነገ ወዲያ ደስ ይበላችሁ ሁላችሁ። ቆይ ስማኝ፣ ለእኔ ደስ ይበል ለምሳሌ አያም ስ ክራይስት በፊትም ነበርኩኝ፣ አሁንም ከክራይስት ጋር ስለሆንኩ አንዳንድ ሰዎች ከክርስቶስ የተገነጠልኩ ይመስላቸዋል። አይደለም ከወይድ ያልኩት ገና ደሩልኝ። ወዳችኋለሁ። ቆይ ሳሚ አንድ ሁለት ጥቅስ ልስጥ የሚያጠነክር። እሺ በለኝ፣ ብዙ አላስጨንቅም። አንደኛው ሐዋርያው ቅዱስ ጳውሎስ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ኢየሱስ ተካፋዮች ነን ይላል። የመጀመሪያ እምነታችን ጥቅስ ሁለት ጥቅስ አንዱ ይሄ ነው። የመጀመሪያ እምነታችን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ይላል። አንድ በል። ሁለተኛ እስከ መጨረሻው መጽናት መቻል አለብን። ገብቶሃል? ለምን የመጀመሪያ ስለተባለ። በዛ ላይ ደግሞ እናንተ ግን ይላል ዕብራውያን 12:22 ጀምሮ ስትመለከት ወደ እግዚአብሔር ከተማ ቅዱሳን ጻድቃን ሰማዕታት ወዳሉበት ደስ ብላቸው የሚኖሩ መላእክት ወደ ተሰበሰቡበት የጻድቃን ነፍሳት ወዳሉበት የካህናት አለቃ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ወዳለበት ደርሳችኋል ይላል። ጥግሳን ደረፍት ነው ወይ ግን? እሺ ገባሁት። ውጣ ውረድ አለ። ያው አንድ ሰው ያለውን አቋም በአንደበቱ ቢናገርም በህይወት ፈተናው ግን በስጋ ድካሙ ብዙ ነገር ሊገጥመው ይችላል። አሁን ግን እየበረታ ከመጣ ዲያቆን እስኪያስ እንዳሉት ጀስት በቃ እዛ ጋር ያሉትን አባት እሱም እንዳለው የንስሐ አባቴ ናቸው እንዳለ ከእሳቸው ጋር ኮሚኒኬት ታደርግና ሳሚሻ ለእኔ ስልክህን እና ብትሰጠኝ ደስ ይለኛል። ሳሚ ይሰማል? ሳሚ ይሰማኛል። ደሜ አትድከም። እሺ እውነቴን ነው። ቴንክ ዩ ሶ ማች። ግን ምን አለ መሰለህ ቀሲስ ስንታየው ማለት ኦርቶዶክስ ለማድረግ አይደለም የምደክመው እኮ እንዴ። አንተ ኦርቶዶክስ እኮ የምትሆነው በፍቃድ እኮ ነው። እኔ ምን አገባኝ?
ተረዳኛ። ግን ጀስት በነገራችን ላይ ሃይማኖት እኮ የምትሆነው ነገር አይደለም። ባይዘው በሃይማኖት ሰውና እግዚአብሔር የሚያገናኝ መንገድ ነው። መንገዱ ላይም ፎከስ ታደርጋለህ አንተ። ዋናው የምትሄድበት ዴስቲኔሽን እያለ ዋናው እኛ ፎከስ የምናደርገው ክርስቶስ ላይ ነው። ኢየሱስ ክርስቶስ ምን እንዳለ ታውቃለህ? እኔ ህይወትም እውነትም መንገድም እኔ ነኝ። በእኔ በቀር አለ። ይህንን ነው እኮ እኛ የምንከተል። ስለዚህ እሱ መንገድ ላይ ያለው ነው የምትለው። ይኸውልህ ሳምዬ፣ ሰዎች ግን እቺ ቤተክርስቲያን ክርስቶስን ጭራሽ የማታውቅ ነው የሚመስላቸው። ጭራሽ ጅል ናቸው እነሱ ቂል በላቸው። ስለዚህ አሁን ምንድነው ደግሞ ቅድም መምህር ቢኒያም ያለ ወደዚህ ህብረት ስትገባ ፍሬያማነት ይታይባል። ለምን? በግንዱ ላይ ያለ ቅርንጫፍ ፍሬ አለው። አየህ፣ ግንዱ ላይ ያለኝ ብለህ ፍሬ ማታፈራ ከሆነ ነገ ልትቆረጥ ትችላለህ። እንዳትቆረጥ ያው ፍሬያማ እንድትሆን ከማለት አኳያ ነው፣ ከሌላ አንግል አይደለም። እሺ አባቴ ወድሃለሁ፣ ዘመን ይባረክ። ከዚህ የተነሳ ነው እሺ ወንድምነት እንጂ እኔም እወድሃለሁ ደሜ። ግን አንድ ነገር ልበልና ልውጣ። እሺ አንድ ነገር ብቻ ነው የምላችሁ፣ ስፔሻሊ ሁሉ ለበጎ ቴንክ ዩ ሶ ማች በጣም ስለምትጨነቅና የገባህን ነገር ለመናገር ነው ቶሎ ብለን እነዛን ጥቅሶች ያደረጉ እና ቋንዴ ዝቅ አድርጎ እንትኑ እና ግን ምን መሰለህ እነዛን መንገዶች አድካሚ መንገዶች ናቸው። በዛ አድካሚ መንገድ ውስጥ ግን መዳንን እርግጠኛ ሆነ ነው መሄድ አለብህ። እሺ እርግጠኛ ሳትሆን እነዛን መንገዶች እንዳትጓዝ። አሁን ያልካቸውን አድካሚ መንገዶች ሁላችን የምንሄድባቸው መንገዶች ናቸው። አንዳንድ ቦታ ሐዋርያው ጳውሎስ ላይ እንዳይክዱ ራሱ እንትን ይላቸው ነበር። ነገር ግን በዛ አድካሚ መንገድ ውስጥ ግን ድነትን እርግጠኛ ሆነ ነው መሄድ ያለብህ። ያንን መንገድ ልፈልጌ ነው። እባካችሁ ድነታችሁን እርግጠኛ ሆናችሁ እነዛን መንገዶች ሄዱ። ቅድም የነገርከን መንገዶች ማለት ነው። አድካሚዎቹን ከቅዱሳን የሄዱትን መንገድ ሄድ፣ ግን እርግጠኛ የተጠራጠርክ እንዳትል። ገና ደርሽ ይወዳቸው ማን ደሜቻው ማን ያልሄደው ልክ አይደለም እኮ የሰጠው መመከር። በቃ ቻው። ዲያቆን እስኪያስ የሆነ ነገር በሉን። ደማችን እንዴት አለ? ደህና ነው ወይ? እግዚአብሔር ይመስገን። ዲያቆንዬ ምንድነው? አንድ ቪዲዮ አይቼ አወገዙ ነው የተባለ አለኝ ይዘናል። ለመጀመሪያ ጊዜ እኮ እኔ ነኝ የተወገዝኩት በኢትዮጵያ ታሪክ። ለመጀመሪያ ጊዜ ከቤተ ክርስቲያን ኦርቶዶክስ ሆነ ተብሎ የተወገዝኩት እኔ ነኝ ለመጀመሪያ ጊዜ። ይህ የሚያሳየው ደግሞ የጠፉ በጎችን እግዚአብሔር በእኔ ተጠቅሞ በሌሎች ወንድሞች ተጠቅሞ በእርሶ በቢኒ ተጠቅሞ ይመልሳል ማለት ነው። ይህ ግልጽ ነው። በቃ ይህን ግልጽነት እንደሚ በጣም ደስ ብሎኛል። ይቅርታ ዲያቆን ጎሄድ ቀጥሉ። ምንድን ነው መሰለህ የሚያሳየው እየሰራው ያለው ነገር ፍሬ ያለው ማለት ነው። ምንድን ነው ገማልያል ያለው? እነዚህ ሰዎች ብትገርፏቸውም ብታስሯቸውም ብትደበድቧቸውም ከእግዚአብሔር ከሆኑ ልታጠፏቸው አትችሉም። ይሁዳም ቴዎዳስም ተነስተው ነበረ ሰዎች አስከትለው፣ ግን ከእግዚአብሔር ስላልነበሩ ጠፉ። ስለዚህ ዱላውን ትታችሁ ተዋቸው። ከእግዚአብሔር ከሆኑ ልታጠፏቸው አትችሉም፣ ከእግዚአብሔር ካልሆኑ ደግሞ ይጠፋሉ ብለዋል እና ስራህ ከእግዚአብሔር እየሆነልህ ነው ማለት ነው። አሁንም የሁላችንም ጸሎት እኔ ከምንም በላይ አሁንም ደግሜ ላስታውስ የምፈልገው የሼሪያ ሕግ ኢትዮጵያ ላይ እንዳይነግስ ወደ አንዲቷ ሕግም ስርዓትም ወደ ተከበረላት ቤተ ክርስቲያን ኢየሱስ ክርስቶስ ራሷ ወደ ሆነላት ወደዚህ ቤተ ክርስቲያን ነው መግባት ያለብህ። አሁን እንኳን በሰሞኑ አይተህ ከሆነ በብፁዕ አቡነ ገብርኤል ቤተ ክርስቲያን የራሷን ስርዓት ስታደርግ እነ ጌርሳም ሌሎቹም ተነስተው የቁም እስረኛ ያደረጓቸው። በእኛ ቤት የቁም እስረኛ የሚባል የለም። ሁሉም ሰው ቀኖና ይሰጠዋል ሲያጠፋ። ሁሉም ሰው ቁጭ ብሎ ቤተ ክርስቲያኒቷ ለብቻ ትመክራለች፣ በሁለት ሶስት ሰው ትመክራለች፣ በዋናው ደግሞ በቅዱስ ሲኖዶሱ ትመክራለች። ስለዚህ እኔ አሁንም ካንተ የምጠብቀው አንድ ሲሆኑ ሶስት ሲሆን አንድ ወደሚለው ወደ ቅድስት ሥላሴ
አንድነትና ሶስትነት ኢየሱስ ክርስቶስ እንዳለ እኔና አንተ አንድ እንደሆነን አንድ አድርጋቸው እንዳሉ ወደዛ አንድነት እንዲመጣ ነው። አለበለዚያ የተኛን ሰዎች ኦርቶዶክስን አጥቅተን ስትሉ ስትጨርሱ ግን ከእንቅልፋችሁ ስትነቁ የምታገኙት የሸሪያ ሕግ ነው። ይህንን ደግሞ በታሪክ የማይቀርላት ነገር ነው። ምክንያቱም አሊ አብዶ የአዲስ አበባ መስተዳደር ሆኖ ሲሾም በአንድ ጀንበር 500 መስጊዶችን ሰርቶ ጠቅላላ የጥምቀት ማክበሪያ ቦታዎችን ነው የቀመው። አንተ ናዝሬት ነው ያለው። እነ ጁነዲን ምን እንዳደረጉ ታውቃለህ። ስለዚህ አሁንም እግዚአብሔር መንፈስ ቅዱስ የሰጠህ ርዕሱን ነው ማሰብ ያለብን። የሰጠ ርዕስ ትልቅ ነውና ለሁሉም ሰው የምትነግረው ተቋም ወደ ሆነችው ማዘዝም መታዘዝም ወደሚቻልበት ቤት እንመለስ በላቸው። በዛኛው ማዘዝ የሚቻል በፍጹም አይመስለኝም። አዛዥም ታዛዥም የለም። እዚህ እግዚአብሔር እንዲረዳ ጸሎታችን ነው። አሁን እንግዲህ የመጀመሪያው በቸርች ታሪክ ሲጻፍ የመጀመሪያ የተወገዘ ሰው ትሆናለህ። ከዛ በላይ ደግሞ ሙሉ ሰው ሆነሃል ማለት ነው። ከምኩራባቸው ካስወጡ ሙሉ ሰው ሆንክ ማለት ነው። እግዚአብሔር እንዲረዳ ጸሎታችን ነው። በርታ ደሜ። አሜን አሜን። በረታለሁ። ያው ከነገ ወዲያ ሰኞ ነው እንግዲህ ከዚች ሉዓላዊት ከሆነች ቅድስት ቤተክርስቲያን ጋር ህብረት አድርጌ ከወንድሞቼ ጋር አንድ ብልትም ሆነው ከዛ በኋላ ደግሞ ቀኖናዬን ስፈጽም ደግሞ እግዚአብሔር ለሚስጥረ ቁርባን ያደርሰኛል። ስጋው ደሙን እካፈላለሁ። ማን ያቆመኛል ነው እኮ የምለው ዲያቆን እስኪያስ ማን። ከዛ በኋላ 1 ሰዓት የገባውም 11 ሰዓት የገባውም በእግዚአብሔር ቤት ውስጥ እኩል ነን። ማንም ምንም ሊል አይችልም። ማንም እግዚአብሔር ከኔ ጋራ ነው። በስም ማጥፋት ወንጀል በተለያየ ነገር ከዚህ ቤተክርስቲያን የወጣችሁ አሁንም የምነግራችሁ ማለት የወጣችሁ በተለያየ አቅጣጫ ስለዚህ ቤተክርስቲያን መጥፎ ነገር እየሰማችሁ የወጣችሁ ትምህርቷን አስተምሮቷን ሳታውቁ የወጣችሁ ሰዎች በክርስቶስ ኢየሱስ ላይ ያላትን ነገር ሳታውቁ የወጣችሁ ሰዎች ኑ። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጣዖት አይመለክም። 4 ነጥብ። ይኸው ደምረው ጣዖት ለማምለክ አይደለም የመጣው። ደምረው የመጣው ኢየሱስ ክርስቶስ ወደምታገብርበት ስሙን ከፍ ወደምታደርግበት አባቶች ስለዚህ ስም የተሰቀሉበት፣ የተዋረዱበት፣ የታረዱበት፣ በዘይት የተጠበሱበት እዚህ ቤተክርስቲያን ውስጥ ነው የመጣሁት። ያ እዚህ ቤተክርስቲያን ውስጥ። ስለዚህ ኑ ወገኖች፣ እውነቴን ነው የምላችሁ ኑ።